አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ላይ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እና ውዶች ረመዳን አልገሰገሰባችሁም ወይስ ለኔ ብቻ ነው? ሱብሃንአላህ ወላሂ እኔ ቀኑን መፍጠኑን ራሱ ረመዳን ተገባ በኋላ ነው ይሄን ያክል ነው ቀኑ እየሮጠ ያለው ብዬ ያሰብኩት ማለት ነው። እና ምን እዚህ እንደደረስን ራሱ ሱብሃንአላህ። እና እንግዲህ ያሉት ቀናቶች ደግሞ እስካሁን ተጾም ናቸው የበለጡ ቀናቶች ናቸው። እና ሁላችንም እንበርታ በዱዓ ጠንክሩ እላችኋለሁ ውዶቼ። እናንተንም ለይለቱል ቀድር አላህ ሱብሃነሁ ወተዓላ ይወፍቃችሁ፣ ለእኔም ይወፍቀኝ እና ኢንሻአላህ ውዶቼ ዛሬ ጓደኛዬ ደስ ብሏት ማለት ነው ደስታዋን ያኔ እኔ እንጃ ከሷ በላይ ነው እኔ ራሱ ደስ ያለኝ ወላሂ። እና እንኳን ደስ አለሽ ለማለት ነው ባጭሩ የመጣሁት። እና ዜድ ባይ ነው ወዲ ምን እንደምልሽ አላቅም። ደስታሽ ደስታዬ ነው። አሊፍ ማብረክ ብያለሁኝ እኔ ወዲሄድ ወላሂ ደስታውን ማየት በጣም ነበረ ለብዙ ጊዜያቶች የፈለኩትና አልሐምዱሊላህ ዛሬ ደግሞ ደስ ብሏት ስላየሁ እኔም የበለጠ ነው የተደሰትኩት። ያው ምንድነው አንዳንዴ ስደት ላይ ስንኖር ብዙ ነገሮች ጫናም ስላሉብን ያኔ ደስታችን ከስንት አንዴ ነው እና የሆነ አንዳንዴ ደስ የሚል ነገር ስናገኝ ያኔ ደስታ ለኛ ብርቅ እንሆናለን ማለት ነው። ምክንያቱም ብዙ ጊዜ ተጨናንቀን በሀሳብ ተወጣጥረን አለ አይደለ ያን ነገር ውጣ ውረድ አሳልፈን እና የሆነ ነገር እንትን ሲል በጣም ነው ደስ የሚለን እና በጣም ነው ደስ ያለኝ ውዴ። ያው ደስታሽን ያው ለመግለጽ ነው ባጭሩ። እና ሁላችሁም እንኳን ደስ አለሽ አሊፍ መብሩክ በሏት ማለት ነው። ያው ትሰማዋለች ታያለች እና ጠንክሪ በርቺ ነው ምልሽ የኔ ውድ። እና ትንሽ ያዘጋጀሁልሽ ግጥም አለ። የግጥሙ ርዕስ እንኳን ደስ አለሽ ይላል። ውዷ እህቴ እንኳን ደስ አለሽ፣ የልቤ ደስታ ዛሬ ልዩ ቀን ነው የልብሽ እርካታ። እንኳን ደስ አለሽ ምኞትሽ ተሳካ፣ በደስታ ቀንሽ በፍቅር ያብዛልሽ። የህልምሽ አበባ ሲያብብ ተመልክቼ ተስፋ ብርሃን በልብሽ ያበራ። በደስታሽ ዜማ በጆሮሽ ይሰማ፣ የፍቅር ጽዳል በዙሪያሽ ያንጸባርቅ። መልካም ምኞቴ ነው ይድረስሽ በሙሉ፣ በደስታ ይሙላልሽ ከልብሽ እኩል። ዛሬ ልዩ ቀን ነው በደስታ አክብሪው። የደስታ አበባ በልብሽ ሲያብብ፣ የፍቅርሽ መዓዛ በዙሪያሽ ሲረጭ። የምኞትሽ ዛፍ ፍሬ ሲያፈራለት፣ የደስታ ወፎች በዙሪያሽ ሲዘምሩለት። በዚህ ልዩ ቀን የደስታሽ ዜማ ይስፋፋ፣ የፍቅር ጋይላ በልብሽ ይሙላ። የደስታ ጸዳል በዙሪያሽ ይንጸባረቅ፣ የደስታ ፏፏቴ በልብሽ ይፍሰስ። የምኞትሽ ባህር በደስታ ይሙላ፣ የፍቅር ተራራ በልብሽ ይንገስ። የደስታ ሸለቆ በዙሪያሽ ያንጸባርቅ። በዚህ ልዩ ቀን የደስታሽ ዜማ የምኞትሽ ብርሃን በዙሪያሽ ያንጸባርቅ፣ የፍቅር ጋይላ በልብሽ ይደመጥ። የደስታ ጸዳይ በዙሪያሽ ያንጸባርቅ፣ ደስታሽ ከልብሽ የምኞትሽ ብርሃን በዙሪያሽ ይደመቅ። የፍቅርሽ ጋይላ በልብሽ ይንገስ። የደስታሽ ቀን ነው ዛሬ ውዷ እህቴ፣ እወድሻለሁኝ። ሁላችሁንም አመሰግናለሁኝ ውዴ ቤተሰቦቼ። ጀዛኩሙላህ ኸይር። ያው የተሰማኝን ያክል ለመግለጽ ነው ትንሽ ብንተባተም ማለት ነው። እና ውዶቼ ሁላችሁም ያው ላይክ በማድረግ ሸር በማድረግ ተባበሪ ማለት ነው። እንደተለመደው በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።